ውስጥ ላይ ማየት ያለባቸው ወሳኝ ነገሮችን ከነ ጥቅማቸው በዝርዝር አሳያችኋለሁ። አብራችሁ እስከ መጨረሻው ድረስ መቆየታችሁን እንዳትረሱ። ይህ ቪዲዮ ለእናንተ ስለሆነ ማለት ነው። ወደ ጉዳዩ እንገባለን። ዳሽቦርድ ነው። ዳሽቦርድ ማለት ቪዲዮአችሁ መጀመሪያ የለቀቃችሁ ቶፒክ የሚመጣላችሁ ስለሆነ ራንኪንግ ቪው ይሰጣችሁ ማለት ነው። ከአስር ያ ቪዲዮ ስንት እንዳገኘ ፐርፎርም ያደርግላቸው። ሁለተኛ ነው ቪው፣ ሶስተኛ ዋች አወርን ያሳይላቸው ማለት ነው። ዳሽቦርድ ይሄ የመጀመሪያው ነው። ዳሽቦርዱ ይህን ነገር የሚያሳይላችሁ ማለት ነው። አጠገቡ ደግሞ ዞር እንዳደርጋችሁ ቻናል ሰብስክራይበር የሚላለ እሱ ደግሞ ሰብስክራይባችሁ እዛ ላይ ማየት ትችላላችሁ ማለት ነው። ሲጨምር ምን ሲል እዛ ላይ ማየት ይችላሉ። ወደታች እንዳላችሁ ሰመር የሚላለ በ28 ቀን ውስጥ ቪው እና ዋች አወር ስንት እንዳገኛችሁ ሪፕላይ የሚያደርግላችሁ ቦታ ነው ማለት ነው። ወደታች ደግሞ ስትወስዱ ቶፕ ቪዲዮስ የሚላለ እነዛ ቪዲዮዎች በቪው ደረጃ በሰብስክራይብ ደረጃ ሀይ የሆኑት ቪዲዮዎች ናቸው ማለት ነው። እዛ እነሱ በዛ ቦታ እናያቸዋለን ማለት ነው። ፐርፎርም ያደረጉ ቪዲዮ ስለሆኑ ማለት ነው። ወደ ቀጣይ ስንሄድ ደግሞ እዛ ጎቱ አናሊቲክስ የሚላለ እሱም ለክተን ስንገባ አድቫንስ ሞድ ላይ እናደርገዋለን። አድቫንስ ሞድ ስንነካ ላይፍ ታይም የቪዲዮችን ፐርፎርማንስ በ28 ቀን በ7 ቀን ውስጥ ምን ያህል እንደታዩ የሚዘረዝርልን እንትን ስሉስ አድቫንስ ሞድ ስንነካ ያመጡናል። ላይፍ ታይም በ7 ቀን ውስጥ ምን ያህል ፐርፎርም እንዳደረገ በ8 ቀን ውስጥ ምን ያህል ፐርፎርም እንዳደረገ ያሳይልናል ማለት ላይፍ ታይም በጽና ቀናት ቪዲዮችን ፐርፎርም እንዴት እንዳደረገ በአመቱ ስለተለያዩ እነሱ ነገሮች መርጠን ማየት እንችላለን ማለት ነው። አድቫንስ ሞድ እዚህ አድቫንስ ውስጥ ገብተን አናሊቲክስ ውስጥ ገብተን ማለት ነው። ስለዚህ ሌላው ደግሞ ኦቨርቪው የሚል አለ፣ ዋች ታይም የሚል አለ፣ ሰብስክራይብ የሚል አለ። ሞኔታይዝ ከሆናችሁ ደግሞ ያመጣል። ኦቨርቪው ማለት አንድ ላይ ሁላ ቪዋችሁ ተደማምሮ ምን ያህል ስንት ቪው እንዳገኛችሁ ካላችሁ ቪዲዮዎች ጋር የሚያሳያችሁ ነው። ሰብስክራይብ እንደዛው ለምሳሌ ሰብስክራይብ ስነካው በምን ያህል የትኛውን ቪዲዮ እንደሆነ ያሳያቸው ማለት ክሊክ በፓራግራፍ ያሳያቸው ማለት ክሊክ ስታደርጉ ቪዲዮ ያመጣላቸዋል ማለት ከስር እና ካጠገቡ ደግሞ የተለያዩ ቪዲዮ ፐርፎርማንስ ያደረጉ በቅርብ የለቀቃችሁት ቪዲዮዎች እንዲሁም የነሱ ወይም መጨረሻ ላይ መጀመሪያ ላይ የለቀቋችሁ ቪዲዮ ፐርፎርማንስ ሲያደርጉ በእነሱ ቪዲዮ ምን ያህል ሰብስክራይብ እንዳገኛችሁ ማላ ያሳያቸው ማለት ነው። ሌላው ደግሞ የምናየው ከዛ ቀጥለው ሪች ኤንጌጅመንት ኦዲየንስ እና ዩቱብ ሞኔታይዝ ከሆናቸው ሬቪው የሚል ታብ ይከፈትላቸዋል ማለት ነው። ሪችን ስነኩ ኢምፕሬሽን አለ፣ ሲቲአር አለ፣ ኢምፕሬሽን አለ፣ ሲቲአር አለ፣ ቪው እና ዩኒክ ቪው አለ። ኢምፕሬሽን ማለት ከተለያዩ ዩቱብ ሪኮመንድ ሲያደርግላቸው የተለያዩ ሰዎች በዛ ቪዲዮ ላይ ሲሳቡ ማለት ወይም እንትን ሲሉ ማለት ነው ሲነኩት። ሲቲአር ደግሞ ከኢምፕሬሽኑ የመጡት ሰው በታምሌልና በታይትላቸው ክሊክ ሲያደርጉ ማለት ነው። ሌላው ደግሞ ዩኒክ ቪውር ይባላል። ቪዲዮዎችን ለመጀመሪያ ጊዜ የሚያዩ ሰዎች አዲስ የሆኑ ሰዎች ማለት ነው ሲያዩት ያ ዩኒክ ቪውር ይባላል ማለት ነው። በቀጣይ ደግሞ የምናየው ኤንጌጅመንት ነው። ኤንጌጅመንት በዋች ታይም እና አቬሬጅ ቪው ዱሬሽን ይባላል። ከሱ ወረደ ስንል ደግሞ የምናየው ደግሞ ኤንድ ስክሪን ምናምን ይላል። እዛ ላይ ቪዲዮችን ፕሌይሊስት ምናምን ያደረግናቸው ነገሮች መጨረሻ ላይ ሰዎች ክሊክ የሚያደርጉት ማለት ነው። አቬሬጅ ቪው ዱሬሽን ስነካ ደግሞ ቪዲዮችን የታየበትን ሰዓት ያሳየናል ማለት ነው። ሰዎች ለምን ያህል ሰዓት የኛ ቪዲዮ አዩት የሚሉትን በዛው እንትን ፓራግራፍ ወይም ቁጥር እናያለን ማለት ነው። ስለዚህ ኢንጌጅመንት በዚህ እንትን ውስጥ እናገኘዋለን ማለት ነው። ምን ያህል ቪዲዮችን ኢንጌጅመንት ነው የሚለውን ነገር በዚህ እናየዋለን ማለት ነው። ያላደረጋችሁ ማየት ትችላላችሁ። ሰብስክራይበር እና ሰብስክራይብ ቪዲዮችን እያዩ ያለ ምን ያህል ሰው ሰብስክራይብ አደረጋችሁ፣ ቪዲዮችሁን ሳያዩ ደግሞ ምን ያህል ሰው ሰብስክራይብ አዩላችሁ ሚቱ በሱም ማየት ትችላላችሁ። ወረድ ብላችሁ ደግሞ ስትሄዱ ኖቲፊኬሽን ይባላል። ኖቲፊኬሽን ማለት የደውል ምልክቷን ምን ያህል ሰው ነክቷታል የሚለው ነገር በፐርሰንት
ያሳይላቸውም አሉ። ሰብስክራይብ ኖቲፊኬሽን በእንትኑ ያሳይላቸው። ወረድ ስትሉ ደግሞ ጀንደር ያሳያቸዋል። የእናንተ ቪዲዮ የሚመለከቱት እነማን ናቸው፣ ወንዶች ናቸው ሴቶች ናቸው የሚሉትን ነገሮች ጀንደር ላይ ታዩታላችሁ ማለት በፐርሰንት ያስቀምጥላቸዋል። ወደታች ወረድ ስትሉ ደግሞ ቶፕ ጂኦግራፊ የሚባል አለ። እሱ ደግሞ የተለያዩ ማነው የእናንተ ቪዲዮ በደንብ የሚያየው ነገር በዝርዝር ያመጣላቸዋል ማለት ነው። የእናንተን ኮንቴንት የሚመለከቱት የትኛው ሀገር ነው ብለው በዝርዝር ያመጣላቸዋል ማለት ነው። ደግሞ ኤጅ ያመጣላቸዋል። የእናንተን ቪዲዮ የሚመለከተው ከስንት እስከ ስንት ኤጅ ያሉ ሰዎች ናቸው የሚሉትን ነገር ያመጣላቸዋል። ይህ ዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ይሄኛው ቪዲዮ ተመልከቱት። ይመቻችሁ።